እስቲ በእንግሊዘኛ ድጋሚ መቼ እንገናኝ ብላችሁ ጠይቁኝ እስኪ። ድጋሚ መቼ እንገናኝ? When can we meet again? Okay? When can we meet again? When can we meet again? ከዛ እንደዛ ስትሉኝ እናንተ እኔ ደግሞ ምናልባት በአሁኑ ቅዳሜና እሑድ እላችኋለሁ አይደለ? ምናልባት በአሁኑ ቅዳሜና እሑድ maybe this weekend, okay? Maybe this weekend ምናልባት በአሁኑ ቅዳሜና እሑድ maybe this weekend ከዛ እንደዛ ስላችሁ ለኔ ይመቸኛል በልኝ እስቲ። ይመቸኛል ለኔ that works for me. That works for me. That works for me. ይመቸኛል እያላችሁ ነው። That works for me. ቅዳሜ ወይስ እሑድ ስላችሁ ምን ላለው? ቅዳሜ ወይስ እሑድ ብዬ ለመጠየቅ Saturday or Sunday? Saturday or Sunday? ቅዳሜ ወይስ እሑድ? ከዛ እናንተ ደግሞ አይ ቅዳሜ ይሻላል በል። ቅዳሜ ይሻላል። Saturday sounds better, okay? Saturday sounds better ካላችሁ ቅዳሜ ይሻላል ማለት ነው። እሑድ ይሻላል ማለት ብፈልጉ ኖሮ ደግሞ Sunday sounds better ማለት ብቻ ነው። ከዛ ስንት ሰዓት በልኝ እስኪ። What time? ቀለል አድርጋችሁ ማለት ነው። What time? ስንት ሰዓት ማለት ነው። What time? 3 ሰዓት አካባቢ ማለት ብፈልጉስ around 3 3 ሰዓት አካባቢ around 3 ከዛ አሪፍ በቃ ያኔ እንገናኝ ስትሉ ምን ትላላችሁ? Perfect. See you then, okay? Perfect. See you then. አሪፍ በቃ ያኔ እንገናኝ እያላችሁ ነው። ሶ ያኔ እንገናኝ ማለት see you then የምትለዋ ናት። እንደዚህ አይነት ተጨማሪ እንግሊዘኛ አባባሎችን ከፈለጋችሁ ደግሞ ኮመንት ላይ ገብታችሁ phrases ብላችሁ ጻፉልኝ። እንደን ሁሌ እንደማደርገው ለሁላችሁም የት እንደምታገኙት ሊንኩን ልክላችኋለሁ።